ትግደሉ በንጹሃንን ማለት ያስፈራል እንዴ? ፖለቲካ ነው እንዴ? እስቲ ንገሩኝ። አካውንቴ አደጋ ላይ ነው። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ ይህን ቪዲዮ እንደገና በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንን ህዝባችን ሲነካብን ደስ አይልም። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? እግዚአብሔር መልሶ የወንድም ደም በእኔ ላይ ይጮሃል አለው። ለሁሉም ነገር እግዚአብሔር ልቦናችንን ይመልስን። ክልል አርሲ ዞን ላይ እየሆነ ያለውን በወገኖቻችን ላይ ጭፍጨፋና ግድያ አጥብቄ እቃወማለሁ። እኔ ሙስሊም ነኝ። ከገዳዮች ጎን መቆም ቤተክርስቲያን ተቀርባለች። ወርፋልካሽ ትባላለህ። የማንም ተጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ለፍራቻ የሚታይ ከሆነ እነሱ ያላቆሙት እኛ መጀመር ማንችል መስሏቸው ነው። የወረዳው አስተዳደር አልሰማውም ማለት ቢቢሲ የሃይማኖት አባቶች ፍርሃት እናንተ አርቲስት ቸርነት ነኝ። ባለቤት የሌለው ሀገር እስኪመስል ድረስ ክርስቲያን እየታረደ የሚጣልበት ትናንትና አንድ ቪዲዮ ለቄ እንደነበር ይታወቃል። እንግዲህ ለወገኖቻችን ላይ የሚደርሰው ነገር ነገኛ ላይ የሚደርሳል የሚል ቪዲዮ እና አንዲት ሀገር ነች ያለችን። አሁንም ደግመን እንላለን እቺን ሀገራችንን በሰላም በፍቅር እንኖርባት፣ ተቃቅፈን እንኖርባት የሚል ቪዲዮ ነው። ነገር ግን ይሄ ቪዲዮ በአሁኑ ሰዓት በርካታ ሪፖርቶች ተደርገው ነው መሰለኝ አካውንቴ አደጋ ላይ ነው። ስለዚህ ቪዲዮውን ኮፒ ሊንክ አድርጋችሁ እንግዲህ ማለት ያለብን ነገር ማለት አለብን። አሁንም ደግመን የምንለው ሰው መሆን ብቻ ነው። ይሄ ፈጣሪ የሰጠን ምድር ላይ በሰላም በፍቅር እንኑር። እከሌ ገዳይ እከሌ ተገዳይ የሚባል ክፍፍል ይሄ ምንም ማንም ራሱን ለመከላከል ፋይናሊ አላስፈላጊ ነገር ነው የሚፈጠረው። ስለዚህ ለትውልድ ማሰብ አለብን፣ ለነጋችን ማሰብ አለብን። ዛሬ ገዳይ የሆኑ ሰዎች ነገ ለልጆቻቸው ጦስ ነው እያስቀመጡ ያሉት። ነገ ለትውልድ ለዘር ማንዘራቸው ማይሆን ነገር ነው እያስቀመጡ ያሉት። አሁንም ደግመን እንላለን ፍቅርና ሰላም ነው የሚሻለን። የምንወዳት ሀገራችን ላይ በፍቅር በሰላም እንኑር። ስለዚህ ኮፒ ሊንክ እያደረጋችሁ አካውንቱን ካደጋ ታደጉት ማለት ያለብንን አሁንም እንላለን። እኛ ባንል ሌሎች ይላሉ። ስለዚህ እኛ ብንሞት ልጆቻችን ይቀጥላሉ። አመሰግናለሁ። ትግደሉ በንጹሃንን ማለት ያስፈራል እንዴ? ፖለቲካ ነው እንዴ? እስቲ ንገሩኝ። እናንተ ንገሩኝ እስቲ። ችግሩ ማን ነው? እነዚህ በጭባጮች ለኦርቶዶክስ የማይሆኑ ሰዎች ስላሉ ኦርቶዶክስም አይመስሉኝም ሲጀመር ፖለቲከኞች እንጂ ኦርቶዶክሶች አይደሉም። ጫፍ ላይ ያሉት ምድረ ወሮ በላ ፖለቲከኞች እንጂ ኪሳቸውን የሚያደልቡ ወሮ በሎች እንጂ ኦርቶዶክስ ቢሆኑ 8 ዓመት ይሄን ሁላ ነገር አርሲ ላይ ተቆርጥሞ የኦርቶዶክስ ልጅ ሲበላ ዝም አይሉም ነበር። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም ጥቁሩም ክርስቲያን ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን ነው መቆም አለበት። የሰው ልጅ ህይወት በቀላሉ እንደዚህ ደም መፍሰስ የለበትም። አገራችንም በዚህ መንገድ መታወቅ የለባትም ብዬ ጽኑ አቋም ያለኝ ሰው ነኝ እኔ።